መዝናኛ ከተባለ ዲዝኒ ነው። መገፋት መልካም። እነዚህ ሁሉ አንተነህን ጨምረው ተገፍተው እዚህ ጋር የደረሱ ናቸው። ዛሬ አንተነህ የ5 ስታር ሆቴል ሼፍ ነው በነጮች መካከል ጀርመን ውስጥ። እዚህ መጣ። የመገፋት ዘመኑ አብቅቷል ይመስለኛል። ሚዲያዎች ሁሉ ከቨር አደረጉት። ለኔ የደወለልኝ ቀን 2 ሰዎች ከሱ በፊት ደውለውልኛል መጽሐፍ ኢልን ብለው። ሁለቱንም ጊዜ የለኝም ነው ያልኳቸው። እሱ ደወለ። አንተነህ እባላለሁ እንዲህ መጽሐፍ ጽፌያለሁ ላገኝህ እፈልጋለሁ አለኝ። ና አልኩት። just like that። ለምን የመገፋት ዘመኑ አብቅቷል። አሁን ሚዲያው ምኑ ይሄው እናንተን የመሰላችሁ ዲግኒተሪስ መታችሁ መጽሐፉን እየመረቃችሁ ነው። የመጨረሻ እዚህ ጋር ናችሁ። እዚህ ጋር እንድትደርሱ ያስፈልጋል። እና እዚህ ጋር ሆናችሁ ተመችቷችኋል። ኮምፎርት ዞን ነው። ዝም ብላችሁ ትኖራላችሁ ዝም ከተባላችሁ ለዓመታት። ስለዚህ ሰዎች እነሱን ያሳድዷቸዋል። እዚህ ጋር እነሱን ሸሽታችሁ እዚህ ጋር ትመጣላችሁ። እዚህ ጋር ደግሞ ሲመቻችሁ ካልተገፋችሁ ይመቻችኋል። ኮምፎርታብል ይሆናል። ይነሱባችኋል ሰዎች። እዚህ ጋር ትመጣላችሁ። እዚህ ጋር ስትደርሱ እዚህ ጋር ይመቻል። ሲያሳድዷችሁ እዚህ ጋር ትመጣላችሁ። በመገፋት እግዚአብሔር ያሰበላችሁ ቦታ ላይ ትደርሳላችሁ። ቅድም ደራሲ ኃይለ መለኮት እንዳለው አንተነህ ገና ግማሽ ህይወቱን የኖረው። እኔ የምጠብቀውን ልንገርህ። ወደ ኢትዮጵያ ተመልሰህ ፓርትነሮች አግኝተህ 5 ስታር ሆቴል ከፍተህ አንድ ቀን ደግሞ እንዲሰብስበህን